ሰላም እንዴት ናችሁ? አሁን ማሳያችሁ ኦሲዞን ስለተባለው ስትራቴጂ ነው። በጣም ብዙ ዊን ሬት ያለው ብዙ ፐርሰንት ዊን ሬት አለውና አጠር ባለ ቪዲዮ አሳያችሁና ከዛ ከወደዳችሁትና ባክ ቴስት አድርጋችሁት ለእናንተ ተስማሚ ስትራቴጂ ከሆነ እኔ እንድትጠቀሙት መክራችኋለሁ። ረዘም ያለ ቪዲዮ ሰራላችኋለሁ ማለት ነው። ለዛሬ አንድ ፖዚሽን እንደማሳያችሁ እንዴት ፖዚሽን አድ እንደምናደርግ በኦሲዞን ተጠቅመን ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ወደ ቪዲዮ ስንገባ መጀመሪያ ኦሲዞን ላይ ቱ ኢኤም ላይ ማርኬቱ በሚከፈትበት ሰዓት ላይ 1 ሃወር ላይ ቻርቱን እናደርገውና ከዛ በመቀጠል ማርኬቱ 1 ሃወር እስከሚዘጋ ድረስ እንጠብቃለን። ምንም አይነት ትሬድ ብዛት አንገባም ማለት ነው። ምንድነው የምናደርገው? የዛን 1 ሃወር ካንድል ስቲክ ምን እናደርጋለን? ማርክ እናደርጋለን ማለት ነው። ስለዚህ አሁን ማርኬቱ ቱ ኢኤም ላይ ተከፍቷል ማለት ነው። ከዛ በመቀጠል ምን እናደርጋለን? ካንድል ስቲኳን ወዴት እንደምትሄድ እናያታለን ማለት ነው። ከዛ እንደምናየው እዚህ ጋር ቺኛዋ ቀይዋ ካንድል አለች አይደለ? ቤሪሿ እሷ ማርኬቱ የተከፈተበት ካንድል ነው ማለት ነው። ስለዚህ እሷ ምን እናደርጋለን? ማርክ እናደርጋለን ማለት ነው። ቺኛዋን ከላይ ጀምረን እስከታች ድረስ ሙሉ ቦዲዋን ዊክም ካላት ከነዊኳ ማርክ እናደርጋለን ማለት ነው። በመቀጠል ማርኬቱ ወይ ወደ ላይ ከዚህ ከኦሲዞን ወጥቶ በደንብ በቦዲ መዝጋት አለበት ወይ ደግሞ ወደታች ወርዶ በቦዲ መዝጋት አለበት ማለት ነው። ምን ለማለት ፈልጌ ነው? ከኦሲዞን ወደ ላይ ወጥቶ ከዚህ ማርክ ካረግናት 1 ሃወር ካንድሏ ላይ ወደ ላይ ወጥቶ ከዘጋ ባይ ለመግባት ሴታፕ እናመቻቻለን ማለት ነው። ወደታች ደግሞ ወርዶ በቦዲ ከዘጋ ምን እናደርጋለን? ሴል ለመግባት እንዘጋጃለን ማለት ነው። ስለዚህ አሁን በቀጣይ ወዴት እንደሚሄድ እናያለን ማለት ነው። እንደምታዩት ማርኬቱ ምን ሆኗል? ወደ ላይ ሰብሮ ወጥቷል ማለት ነው። ስለዚህ እዚህ ላይ ቀጥታ ሰብሮ ሲወጣ ደግሞ ወጥቷል ብለን ወደ ላይ ፖዚሽን አንከፍት ማለት ነው። ወይም ደግሞ ትሬድ አድ አናደርግም። ምንድነው የምናደርገው? እዚሁ ላይ ልክ ማርኬቱ እንደዚህ ከሆነ በኋላ ወደ 15 ሚኒት ታይም ፍሬም ቻርታችን እናደርገዋለን ማለት ነው። ወደ 15 ሚኒት በምንሄድ ሰዓት ምን አለ? ፌር ቫልዩ ጋፕ አለ ማለት ነው። ስለዚህ እንደምታዩት እዚህ ጋር ይሄኛው የ1 ሃወሩ ማርክ ያደረግነው ካንድል ነበር። ወደ 15 ሚኒት ሲቀየር ነው። ከዛ በኋላ እዚህ ጋር እንደምታዩት ምን አደረገ? ማርኬት ስትራክቸር ወደ ላይ ፈጠረ ማለት ነው እንደምታዩት። ከዛ ማርኬት ስትራክቸር ሽፍት ከፈጠረ በኋላ እዚህ ጋር እንደምታዩት ምን አለች? ፌር ቫልዩ ጋፕ አለች ማለት ነው። እኛም የምንገባው የትኛው ላይ ነው? እዚህኛው ፌር ቫልዩ ጋፕ ላይ ባይ እንላለን ማለት ነው። እንደምታዩት ማርክ አድርጊያታለሁኝ እቺኛዋ ፌር ቫልዩ ጋፕ ማለት ነው። ከዛ ማርኬቱ እንደምታዩት እዚህ ጋር እንደምታዩት ማርኬቱ እቺኛዋን ፌር ቫልዩ ጋፕ አመጣ ከነካት በኋላ ተመልሶ ወደ ላይ አቅጣጫውን ጠብቆ ሂዶልናል ማለት ነው። ስለዚህ ኦሲዞኑን ነክቶ ከወጣ በኋላ ተመልሶ ፌር ቫልዩ ጋፕን ሲነካልን ፖዚሽን አድ እናደርጋለን ማለት ነው። በዚህ ስትራቴጂ ብዙ ጊዜ 1 2 3 ከዛም በላይ እስከ 1 to 5 ድረስ የሚሄድ ብዙ ቻንስ አለው። ነገር ግን እኛ የምናደርገው 1 to 3 ነው ማለት ነው እንደምታዩት። ከዛ እዚህ ጋር 1 to 3 እናደርጋለን። ከዛ በመቀጠል ማርኬቱ እስኪ የኛን ኢንትሪ እንደምታዩት እዚህ ጋር ከፌር ቫልዩ ጋፕ በኋላ እየሄደልን ነው። ስለዚህ እስኪ እንደምታዩት እኛ ቴስት ያደረግነውን በኦሲዞን ስትራቴጂ የሞከርነው ትሬድ እንደዚህ ሆኗል ማለት ነው። ከዚህም በላይ ይሄዳል። ነገር ግን ብዙ ጊዜ ከፌር ቫልዩ ጋፕ በኋላ ኢንተር ካደረግን በኋላ 1 to 3 ብዙ ጊዜ የሚመከር ስትራቴጂ ነው። ሞክሩት፣ በደንብ ይሰራል። ባክ ቴስት በደንብ አድርጉት እና ቪዲዮ ከተመቻችሁ በቀጣይ ስለ ኦሲዞን ረዘም ያለ ቪዲዮ ሰራላችኋለሁ። ለዛሬ በዚሁ